ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በሁሉም የዓለም አቅጣጫ ላይ የምትገኙ ወንድም እህቶቼ የአላህ ሰላም እዝነት ረድኤት ሁላችን ጋር ይሁን። ወኢዛ መሪቱ ፈሁወ የሽፊኒ አላህ ሱብሓነሁ ወተዓላ ቁርአን ውስጥ ስታመም የሚያድነኝ አላህ ነው ማለታቸውን ነቢዩላህ ኢብራሂም ቁርአን ላይ አውስቶልናል። ጤንነት ጤነኞች ራስ ላይ የምትገኝ ዘውድ ነች፣ የሚያያት በሽተኛ ብቻ ነው ይላሉ አረቦቹ። الصحة تاج على رؤوس الأصحاء لا يراها إلا المرضى። ጤንነት ውድ የምድራችን ስጦታ ነው። ከጤንነት ጋር ሁሉ ነገር ትርጉም አለው። ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። አላህ ጤንነታችን ይጠብቅልን። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ፣ መልእክት ለላካችሁ፣ ለተጨነቃችሁ ሁሉ አላህ እናንተንም ከዚች ምድርም ከቀጣዩም ዓለም ጭንቀት አላህ ሰላም ያደርጋችሁ። የከበረ ሰላምታይና ክብሬ ለእናንተ ይድረስ። አላህ በኸይር ያውሳችሁ፣ አላህ በኸይር ያስታውሳችሁ። አሁን በጥሩ ጤንነት ላይ እገኛለሁ። ምስጋና ለዓለማት ጌታ ለአላህ ሱብሓነሁ ወተዓላ ይሁን። አልሐምዱሊላህ ረብል ዓለሚን። ታዲያ እግረ መንገዳችን የሚቀጥለው ጁምዓ አላህ ፈቅዶ ከተገናኘን የኹጥባ ርዕሳችን ምን ይሆን ዘንድ ሐሳብ ትሰጣላችሁ? አመሰግናለሁ። ሰላም አለይኩም።